ሰላም ሮቢ ነኝ። ዛሬ ስለ ዲጂታል ፉትፕሪንት ወይም የዲጂታል አሻራ እናያለን። ስንቶቻችንን በዲጂታል ዓለም ላይ ያደረግናቸውና የሚኖሩን እንቅስቃሴዎች ዘላቂና ቋሚ አሻራዎች እንደሚተው የምናውቀው? አውቀንም ይሁን ሳናውቅ የምናጋራቸው ይዘቶች አሉታዊ አሊያም አዎንታዊ ተጽዕኖች እንደሚያስከትሉ መገንዘብ አለብን። ከዛ በፊት ግን ዲጂታል ፉትፕሪንት ወይም የዲጂታል አሻራ ምን እንደሆነ እንይ። የዲጂታል አሻራ ማለት በኢንተርኔት ላይ የሚገኝ የግለሰብ መረጃ ሲሆን በሁለት የተዋቀረ ነው። እነዚህም አክቲቭ እና ፓሲቭ ናቸው። አክቲቭ የምንለው ኢሜይላችን፣ የምናጋራቸው ልጥፎች፣ አስተያየቶችና የመሳሰሉት ሲሆኑ ፓሲቭ ደግሞ ስለኛ ያለ እውቅናችን ሊሰበሰቡ የሚችሉ መረጃዎች ማለትም አድራሻችንና የአሰሳ ታሪካችን ወይም ብሮዚንግ ሂስትሪ የመሳሰሉት ናቸው። ታዲያ ለዲጂታል አሻራችን ለምንድነው ትኩረት መስጠት ያለብን? በዋነኝነት የምናሳርፈው አሻራ ሰዎች ስለኛ ያላቸውን አመለካከት ይቀርጻል። ይህም በትምህርት፣ በስራ እንዲሁም በሌሎች እድሎች ወቅት ተጽዕኖ ያሳድራል። በተጨማሪም ደህንነታችንና ግላዊነታችንን እንድንጠብቅ ማለትም ራሳችንን ከጠላፊዎች ወይም ከሀከሮች ለመጠበቅ ያግዘናል። ስለዚህ የዲጂታል አሻራችን ቋሚ መሆኑን በመገንዘብ አሻራችንን በማስተዋል እናሳርፍ፣ ደህንነታችንን እንጠብቅ።